ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ በሚል የምርጫ ዘመቻቸው ወደ ዋይት ሀውስ የገቡት አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስልምና ነክ የሆኑ ምልክቶችን ከቤተ መንግስት እንዲነሱ ማዘዛቸው በመዘገብ ላይ ይገኛል። የኦባማ አስተዳደር በስልጣን ዘመኑ በዋይት ሀውስ የሚስተናገዱ የሙስሊሙ ዓለም የውጭ እንግዶችና መሪዎች ምቾት እንዲሰማቸው በሚል በርካታ እስልምናን የሚገልጹ ቅርጾችንና ምልክቶችን ማበጀቱ ተነግሯል። የኦባማ አስተዳደር ከዚህ በተጨማሪም በዋይት ሀውስ ሙስሊም ተስተናጋጆች ጸሎት የሚያደርጉበት ቦታንም እስከ ማመቻቸት ያሉ እርምጃዎችን መውሰዱ ይታወቃል። ኦባማ ይህን ያደረጉት የሙስሊሙ ዓለም ህዝቦችና መሪዎች ከአሜሪካ ጋር ጤናማ ወዳጅነት እንዲመሰርቱ በማሰብ መሆኑ ቢገለጽም ይህ ሁኔታ ግን ሙስሊሞችን ጠል በሆነው የትራምፕ አስተዳደር በክፉ መተርጎሙ ተነግሯል። ይህን ተከትሎም ነው እንግዲህ የትራምፕ አስተዳደር በዋይት ሀውስ የሚገኙ ማንኛውም እስልምናን የሚገልጹ ያላቸው ምልክቶችንና ቦታዎች እንዲነሱ የወሰነው ተብሏል።